አያንቱ ወይም አህዩ ዛሬ ደግሞ ሰው ደበደበች። የገዛ ጓደኛዋን ጠጉሯን ይዛ ምንጭቅጭቅ አረገቻት። የባለፈው ልጅ ጥርሱን የሰበረችው ሳያንስ ደግሞ ዛሬ ድጋሚ። እኔ የምለው ልጅቷ ግን ለመሆኑ ሰው እየደበደበች ነው እንዲህ ያደገችው? ሰው እየተማታይ ነው እንዲህ ያደገችው? እንዲሁ ታይ የሚላት ዘመድ የለም እንዴ? ግን ለመሆኑ እንዴ ምን ነው እንዴ? ሴት እንዴ ሴቶቹ የሴት ወጉን ያዥ እንጂ አንቺ ምን ነሽ? የሴት ዱለኛማ መከራ ነው። እውነትም ሰይድ በግ ነው፣ የእውነት በግ ነው እያለ ትራስ ይዛ እንትን ስትል ነበረ፣ ስትመስለው ነበር በትራስ። እውነትም በግ ነው። አባዋራ እንዴት ሰው ሚስት ውጭ ላይ ሰው ስደበድብ እንዴት ዝም ይላል እንዴ? ነውር እኮ ነው እኛ በሀገራችን። ኧረ እናንተ ነውር ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአባይ ዩቲዩብ ቤተሰቦች እንደምን አላችሁልኝ? እንደምንስ ከረማችሁ? እንደምንስ ቆያችሁኝ? እኔ ያለው እግዚአብሔር አምላክ የተመሰገነኝ በጣም ደህና ነኝ። ውድ ቤተሰቦቼ ላይክ እና ሼር፣ ሳብስክራይብ፣ ኮሜንት እያደረጋችሁ የምታበረታቱኝ ውድና የተከበራችሁ ቤተሰቦቼ ፋሚሊዎቼ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ዛሬ ደግሞ እንግዲህ አያንቱ ወይም አህዩ እንዲው የሆነች ልጅ እንዲሁ ውጭ እንዴት ዘርጋ እንዲሁ ሰው እንዴት ዘርጎ ይመታል? ለምን ጦር ሜዲያ አትሄጂም ታዲያ? እንዴት ተሆነማ ምን እንዴ ጦር ሜዲያ ለምን አትሄጂም? እናቴ እንዴ እናንተ የሰው ዝም ብሎ እንዲሁ እንዲቷላችሁ ያለው ሰው ሁሉ ነው እንዴ እየተነሳ የምትማታው? ምን ነው ሀግ የሚልሽ ሰው አጣች? እናንተ ነውር እኮ ነው እንዴ ነውር ነው። እንዲሁ ዝም ብላ ሰው እንዲቷላችሁ ያለው ሁሉ በዱላ እንግዲህ ሱምያን አግኝቻታለሁኝ ብላ ፍራንክ ልታረጋት ከሰይድ ጋር ተመካክራ ፍራንክ ልታረጋት ሱመያን አግኝቻታለሁ አዲስ አበባ። ስለዚህ ደስ ይበልሽ ልጆቹንም ሁሉንም ምናምን ብላ ስትላት ነው እንግዲህ እንዴት እንደዚህ ትያለሽ ብላ እንደዛ አርጋ እየነጫጨቻት ማለት ነው። እንግዲህ ያው ሁላችሁም ቪዲዮውን አይታችሁት ይሆናል። እኔ የሚገርመኝ ነገር ማለት ነው በምንም ይሁን በምንም ምክንያት ይሁን ሰው አይመታም። ሰው ነው። የሴት ተማች ደግሞ ነገ ለባሏ ራሱ ታስፈራለች። እንዴ እኔ የምለው ባልየው ራሱ እንዲሁ እውነትም በግ ነው እናንተዬ፣ እንዲሁ እውነትም በግ ነው። አሁንማ ሰይድ የወጣለት በግ ነው፣ የወጣለት የተዋጣለት ማለት ነው። እንዲሁ እሷ ራሱ ትራስ ይዛ በግ ነው ሰይድ እያለ በትራስ እየመሰለ ስትናገር ነበረ። አሁን የባሰ አደባባይ ወጣ በግነቱ የእውነት። ኧረ አባዋራ እኮ ሚስቱ ተሰው ጋር ተጣልታ ስትመጣ ይቆጣል እንዴ? ሚስቱ ታይ ይላል እኮ ሀግ ይላል እኮ አባዋራ እንዴ። አዲያንተ አባዋራ አይደለህም እንዴ? ነው ማዋራ ነህ እንዴ? እንዴ እሷ ተመሳሳይ ሳትሆን አቀርም አንተ ራሱ አይደል ዘንድሮ። እናንተ እየነውር ነው እኮ ዝም ብሎ ያ የተገኘው ሁሉ ሰው ይመታል እንዴ? ባየችው ሁሉ ነው እንግዲህ። እሷ ምን መሰላችሁ ሱምያን አግኝቻታለሁ ስላለቻት ሱምያ መታ እኔ ጋር ትሆንብኛለች ገና ብላ እሷ መቼም ታውቃላችሁ ሱምያን ለማራቅ በጣም ብዙ ነገር ውስጥ ትሄዳለች። በጣም ብዙ ጉድጓድ ውስጥ ትገባለች እና እንግዲህ ተገኘችብኝ ብላ ደንግጣ ነበረ። የእውነት በጣም ነው እንትን የሚደብረው። ተደርባ ተመግባቷ ያነሰ ይመስል እንዴ ንብረቷን ስጡኝ እንዴ ማየት አልፈልግም። ሰው መደባደብ ምን ይሉታል? ሰው መደባደብ። አረ ካቅል ሁኒ። አቅል የሚባል ነገር አለ። ኢማን የሚባል ነገር አለ ደግሞ በሙስሊሞችና ኢማን ይኖርሽ። ለሰው ልጅ ኢማን ነው በቃ ለሁሉ ነገር እርጋታ ነው። እሺ እንዴ ሰው እንዴት ዋላችሁ ያለውን ሁሉ በጥፊ እየተማታሽ ታዲያ ይሄ ምንድን? እንዴት ነው ከሰው ጋር መተዳደር የምትችይው? ማህበራዊ ኑሮ የለም እንዴ በሰፈርሽ በአካባቢሽ? ማህበራዊ ኑሮ ራሱ እንዴት ነው መኗኗር የምትችይው እንዴ? በዚህ አይነትማ ጎረቤት ላይ እኮ የሆነ ነገር ሲወራ የሆነ ነገር አሁን ከሰው ጋር ስትሰበሰቡ መጀመሪያ ወሬ ታወራላችሁ አይደል? በተወራ ቁጥር በጥፊ ከተመታ ምን ዋጋ አለው? እስማ ወልደ መንፈስ ቅዱስ ምን አይነት ጉር ነው እናንተው። ለማንኛውም እወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። አያንቱ ጎረቤት ያላችሁ ሰዎች ተጠንቀቁ፣ ጥንቃቄ አድርጉ፣ ጥርሳችሁ እንዲያታረግፍላችሁ ማለት ነው። እሺ አራይቻ ማኑኤል ጠበል ያስፈልጋታል። 27 ነው የሚያስፈልጋት የዚች። እሺ በጣም ይወጣላት ናት። በቃ ይወጣላት እብዲ ማለት ነው። ይወጣላት ታውቃላችሁ፣ ይወጣላት እብዲ ነው። ዝም ብሎ ሰው አንዳንዱ እብዲ እንደውም አይማታም እኮ ደህና እብዲ ያለ እኮ ጥሩ እብዲ ከሰው ጋር ተግባብቶ የሚኖር እንዴ ከማህበረሰባዊ ኑሮ ጋር ተግባብቶ የሚኖር ስታበሉ ስታጠጡት መልሶ እየመጣ ስጡኝ የሚል ጥሩ እብድ ያለ እኮ እጭ እናዴ እንደው ምን እንዲረከፋት መድኃኒትሽንም ረስተሽ ተሆነ ውሰጂ። ስትወጪ ወዲያ ውጭ ሆነ ሰው ጋር ስትገናኝ መድኃኒትሽን ውሰጂ። ምናልባት የመጅኑን መድኃኒት ካለሽ ብዬ ነው፣ አይታወቅም። እሱን ስትረሽ እንዲሆነ እንደዚህ የምትነቅሊው ሰው የምትማችው መቼም በጤናሽ አይደለም።
እናት አለሜ እና ለማንኛውም እንደዛ ነው እላችኋለሁ። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። የእናንተ ፉት አባይ ዩቲዩብ ነኝ።